ሙሐመድ እስኪሞቱ ድረስ ሶስት ሰዎችን በገስት ገትሮ ገደላቸው ማለት ነው። ሼር፣ ኮፕሊንክ፣ ሪፖስት። በኮሜንት ስር እግዚአብሔር ፍቅር ነው ወይም ደግሞ እግዚአብሔር ማሪና ይቅር ባይ ነው። ይህንን ቁርአን ከአላህ እንግዲህ ሰምቼ ብሎ ያመጣው ሙሐመድ ገዳይ እንደሆነ በብዙ መስረጃ ሰሞኑን እያሳየው ነው። ለምሳሌ እኔ ገዳይ ከሆንኩ ከኔ የሚማሩ ሰዎችም ገዳዮች ናቸው። እኔ ጨፍጫፊ ከሆንኩ ከኔ የሚማሩ ሰዎችም ጨፍጫፊ ናቸው። አስተማሪ ገዳይ ከሆነ ተማሪም ገዳይ ነው። አስተማሪ የሚያደርገውን ተማሪም ያደርገዋል። የሙሐመድ ተከታዮች ይሁን ኤን ወይ ሙሐመድን ነቢይ ብላችሁ ከተቀበላችሁ ተግባራችሁ ይሄ አይደለም ወይ? ምክንያቱም መጽሐፉ እናንተ እንድታምራችሁ ተግባራ እንድታደርጉ የመጣ ከሆነ እናንተ ሰውን ከዚህኛው መጽሐፍ ምን ትማራላችሁ? በደም ሼር በደም ኮፕሊንክ የሁላችሁም እጆች ለኮፕሊንክ የታዘዘ ይሁን። በደም ሼር በደም ኮፕሊንክ ወደ መረጃ እኔ ላይ ሳዕድ ቢን ጁቤር እንደተረከው የአላህ መልእክተኛ በባድር ቀን ሶስት ሰዎችን ታስሮ ሳሉ ምን አድርጓቸው? ገደልኳቸው። እስኪሞቱ ድረስ ቀስቶችን በመገተር ማለት ነው። አያችሁ፣ እስኪሞቱ ድረስ ማለት ነው። አያችሁ፣ እስኪሞቱ ድረስ ሶስቱንም የታሰሩ ሰዎች በምን በቀስት ማለት ታስሮ በነበሩበት ቦታ አገኛቸውና በቀስት አጠፏቸው ማለት ነው። በእውነት ሙሐመድ በዚህ ምድር ላይ ምህረት አደረገ የሚባለው ነገር ምንድን ነው? ንገሩኝ። ይህን ከእናንተ ይፈልጋችኋለሁ። በደም ሼር በደም ኮፕሊንክ አድርጉ። እግዚአብሔር ይባርካችሁ። ተባረኩ። ይህን ቪዲዮ ለብዙዎች እንደምታደርሱ አምናለሁ። ቤቱን ፎሎ እያደረጋችሁ ቤተሰብ እንድትሆኑ በጌታ በኢየሱስ ክርስቶስ ምለምናችኋለሁ። ተባረኩ።